በዛሬው ቪዲዮ እጣፋጭ በቀል ላይ ጄዳ አጭበርባሪና ውሸታም ሴት እንደሆነች ሲናን አወቀ። ምግብ ቤቱን ያከሰረችው እሷም እንደሆነች ፔሊን አጋለጠቻት። ሲናን ለፔሊን ቀለበት አደረገላት። ሮዝ ጋር ከሌላ ሀገር ሲናንን ብላ መጣች። ቡለንትና በሸክ የሚሰሳሙበት ሌሎችም አስነጋጭና ጎኝቶችን ይዘን ቀርበናል። ወደ ትዕይንቱ ማለፍኩ። ነሲብ አሁን በስራው ስራ የተነሳ ወደ እስር ቤት ወርዷል። እናም የእስር ቤት ጠያቂዎች እየጠየቁት ይገኛል። በሰራው ወንጀል ተጸጽተህ ይቅርታ መጠየቅ አሊያም ደግሞ ከማን እንደሰረክና የሰረካቸውን እንዲሁም ደግሞ የዘረፍካቸውን እያንዳንዱ ነገሮች ለኛ ትናገራል፣ ካለበለዚያ እስር ቤት ውስጥ ትበሰብሳለህ በማለት ነሲብን ያስፈራሩታል። በሌላ በኩል ደግሞ ሀባና እንዲሁም ደግሞ እናትየዋ በጣም አዝነው ይገኛሉ። ይህ የሆነበት ዋነኛ ምክንያት አሁን ባሏ ነሲብ በሰረቀውና እንዲሁም ስለታሰረ በጣም ድምታለች። በሌላ በኩል ደግሞ እናትየዋም የታንኩት እናትን ብትሆን እግሮቿ አደጋ ደርሰውባታል። ልጄ እባክሽ አትዘኝ በማለት የልጇን ቀልብ ለመሰብሰብ ሙከራ ታደርጋለች። ሀባ ግን በጣም አዝና ልቧ ተሰብሮ ይገኛል። በድንገትም እቤት ውስጥ ተደብቆ የነበረውን ብር ያገኙታል። እናም የእውነት ነሲብ ዘርፎ እንደነበርና ያንን ሁሉ ብርም ሲመለከቱ በጣም ያለቅሳሉ። ነሲብ በሰራው ስራ ምንም ነገር አለማጥፋቱና አለመስራቱን ለፖሊሶች ሲናገር ሀባና እንዲሁም ደግሞ በሌላ በኩል ናትየዋ በጣም ተንሰቅስቀው ያለቅሳሉ። በሌላ በኩል ደግሞ ሲናንና እንዲሁም ፔሊን አንድ ላይ ምግብ ቤት ውስጥ ናቸው። ግን ሲናን የሚገኘው ከጄዳ ጋር፣ በሌላ በኩል ፔሊን የምትገኘው ደግሞ ከቶልጋ ጋር ነው። እስካሁን ድረስ ቶልጋ የሰራው ስራ ለፔሊን ያልነገራት ሲናን አለ። ሲናን ምንም ነገር አላቃጠረም። ግን ይህ በእንዲህ እንዳለ የታንኩት እናት ወደ ታንኩት ደውላለት፣ ማለትም ወደ ሲናን እንደውላለት፣ ልጄ ታንኩት ቶሎ ብለህ ና ቶሎ እኔና አባ በጣም ይህንን ነገር አልቻልነውም። ነሲብ ገንዘቡን የእውነት ወስዷል። እናም ገንዘቡን ቤት ውስጥ አግኝተነዋል እና ወደ ፖሊስ ጣቢያ ሂዳችሁ ቶሎ ብላችሁ አስረክቡ ማለት ትነግረዋለች። በፍጥነት ከተቀመጠበትን ቦታ ተንስቶ ሲሄድ እንዴ ሲናን ወዴት ነው የሚሄደው ማለት ፔሊንም ብድግ ብላ ቶልጋን ጥላው ልትሄድ ትሞክራለች። ባሸክና እንዲሁም ደግሞ ቡለንት አንድ ላይ ይገኛሉ እና ምግብ ቤት ውስጥ አንድ ላይ ባሉበት ሰዓት ላይ ሊሳሳሙ ሲሉ ማስተሳም አይችሉ፣ ፍቅራቸው መገላለጽ አይችሉ፣ ልስመው ስትል ወደ ኋላ ይሸሻታል። በዚህ የተነሳ አንተ ምን አይነት ሰውነ ፍቅር የማይገባ ሰውነ በማለት በጣም ትናደድበታለች። ሲናን የተፈጠረው ነገር ቤት ውስጥ በመምጣት ይሰማል። እናም በመጨረሻ ጄዳ በዛው ስለነበረች ያለውን ነገር በሙሉ ታውቃለች። እናም አሁን ሙሉ ገንዘቡን ለፖሊሶች ሰጥተው እሱም ወዲያው እንዲፈታ ለማድረግና ፍርዱን ለማቅለል የዘረፋቸውም ሰዎች ብራቸው እንዲመለስላቸው እርስ በርስ ያወራሉ። በዚህ ሰዓት ለም ላይ እሺ በማለት ሲናን የእናቱን ቃል ሰምቶ ከሀባ ጋር በመሆን ወደ ፖሊስ ጣቢያ ለመሄድ ሙከራ ያደርጋሉ። ሀባ ፖሊስ ጣቢያ በመምጣች በኋላ በጣም ተናዳ ነሲብ ፊት ለፊት ላይ እንከይንን አንተ በጣም ሌባና ስደደግ ሰውነ በጣምም ወረደነ ስትል ትነግረዋለች። ፖሊሶቹ ሊያስቆሟት ቢሞክሩም እንኳን እሷ በሰዓቱ እጇ ላይ ያርጋው የነበረውን ወርቅ እንኳን ካንተ ምንም ነገር አልፈልግም በማለት ፊቱን አይኑን መታው ወርውራለት ጥላው ልትሄድ ስትሞክር ፖሊሶቹ ነሲብ ምንም ነገር አልዘረፈም፣ እናም ደግሞ ነፃ ነው፣ እሱን ልንለቀው ስንል የመጣሽው እህቴ በጣም ተሳስተሻል ማለት ሀባን ሰዎቹ ይነግሯታል። በዚህ ሰዓት ላይ ሀባ የገዛ በኋላ ሌባና ዘራፊ ወረደን ብላ ሰድባው ስለነበር በጣም ታዝንበታለች። በዚህም ሰዓት ላይ ገንዘቡንም ለሷ መልሶላት ይህ የአንቺና እንዲሁም ደግሞ የወንድምሽ ነው የኔ አይደለም በማለት ተናግሮ ነሲብ ሁሉንም ጥሎ ከፖሊስ ጣቢያ ይሄዳል። ሮዝ ጋር ከተማይቱ እየጎበኘች ትገኛለች። አሁን ወደ ከተማይቱ መጥታለች። እስካሁን ድረስ ግን ከሲናን ጋር አልተገናኙም። ግን ይህ በእንዲህ እንዳለ አባቷ ስልክ ደውላታል። ከአባቷ ጋር ማውራት ትጀምራለች። እናም ከሲናን ጋር መገናኘቷ ሲጠይቃት እሷ ግን አለመገናኘቷን ትነግረዋለች። ሀባ ወደ ቤት ውስጥ ተመልሳ ጎረቤቶቿን እየተሳደበች ዳግመኛ ቤቷ ውስጥ እንዳይመጡና ወራዳ መሆናቸውን ተናግራ ወዲያው በፍጥነት ካሉበት ቦታ እንዲወጡና እንዲቀጥሉላት ለማድረግ ሙከራ ታደርጋለች። ቡለንትና በሸክ ፍቅር ጀምረው አንድ ላይ ምግብ የተመገቡ ባሉበት ሰዓት ላይ በጣም ወድሻለሁ፣ እናም የህይወት ዘመኔ አብሬሽ ለመሆን እፈልጋለሁ በማለት ቡለንት በሸክን ወደ ፊት ለፊት ተጠግቶ እኔም ከወድሃለሁ አፍቅርሃለሁ ማለት ስትነግረው የእሷን ከንፈሮች ለመሳብ ወደ ፊት ለፊት ጠጋ። ቡለንት አለቃ በማለት አንደኛው ሰራተኛ ይጠራዋል። ግን ከጠራው በኋላ በጣም ያዝናል። ምክንያቱም ሊሳሳም እንደነበርና በማቋረጡ በጣም ያዝናል። ጄዳ ሁሌም ድራማ መስራት ስራዋ ነውና ፔሊን ጋር በተገናኘችበት ሰዓት ላይ ቀለበት ሊያደርግልኝ ነው ሲናን በማለት ተነግራታለች። ይህም ነገር በጣም አሳዝኗት ፔሊን አሁን ላይ ከሲናን በምትችለው አቅም ለመራቅ ሙከራ ታደርጋለች። ይህ በእንዲህ እንዳለ ግን አስቀድማ ስለ ጄዳ መጥፎነትና ክፋትነት አውቃ የነበረችውና በጣም ሁሉም ነገር ተረድታ የነበረችው ፔሊን
በሰዓቱ ጄዳ ከዛ ምግብ ቤት ውስጥ መረጃ የሚሰጣትና እንዲሁም ደግሞ ለዛ ምግብ ቤት መጥፎ ስራዎችን አብራ ስትሰራ እንደነበርና የሲናን ወዳጅ ሳትሆን ጠላት መሆኗን የሚያሳየውን መረጃዎችን ሰብስባ ፔሊን በተራዋ ጄዳን ለመበቀል ሙከራ ተደርጋለች። እናም ለዛ ነበር እናቴ ታማለች ብላ ሲል የነበረውንና ከጄዳ ጋር ተመሳክሮ የሕክምና መረጃ አቅርቦ የነበረው ሰው ቤት ውስጥ በመሄድ የእናቱን ጤንነት እያጣራች የምትገኘው ፔሊን አለች። ግን እናቱ በጣም ደህና ናት፣ ምንም አልታመመችም። ይህንን ሁሉ ነገር ፔሊን ከተመለከተች በኋላ መረጃዎቿን በጣም አጠናክራ ከያዘች በኋላ ጄዳ አጭበርባሪ ሰው እንደሆነች አወቀችም። በሌላ በኩል ነሲብ ምንም እንኳን ቢበድሉትም እሱ በሰራው ስራ በመሆኑና ግን ከዚህ በኋላ ለሀባ ይቅርታ አድርጎላት የተሻለ ሰው መሆን እንደሚችልና ስራ መስራት እንደሚችል ከዚህ በኋላ ጠንካራ መሆን እንደሚችልና በጣም ጎበዝ እንደሆነ እንደሚተማመንበትም አሁን ሙሉ በሙሉ ሲናን ለነሲብ ነግሩት ወደ ቤት እንዲመለስና ለሀባም ሆነ ለሁሉም ሰው ይቅርታ እንዲያደርግ ይጠይቀዋል። ጄዳ ሀገር ሰላም ብላ ወደ ስራ ቦታዋ ተመልሳለች። እየተፈጠረ ያለውን ነገርና ከጀርባዋ ፔሊን ምን እያደረገችባት እንደሆነ ግን ፈጽሞ አታውቅም። ወዲያው ለቡለንትን በመደወል ሰራተኞቹ እየተፈጠረውን ነገርና ጄዳ መታ እየጠየቀች የነበረውን ጥያቄ ሙሉን ነገር ሪፖርት ያደርጉለታል። እናም አሁን ሙሉ በሙሉ ቡለንት እያንዳንዱን የስራውን ጉዳይና የጄዳን መጥፎነት ተረድቶ አውቋል። በሌላ በኩል ደግሞ ምግብ ቤት ውስጥ አንዲት ቆንጆ ሴት ትመጣለች። እሷም ደግሞ ሮዝ ጋር ትባላለች። አሁን ላይ ፔሊን ጄዳን ማስወገድ ቻልኩ ብላ በጣም ደስ ብሏት ሊሆን ይችላል። እስካሁን እኳ አላስወገደቻትም፣ ግን ደግሞ ሮዝ ጋርንስ ማስወገድ ትችል ይሆን? ይህ ለሁላችንም ጥያቄ ነው። ምግብ ቤቷን ተዘግቷል። እመቤት ምን ልርዳሽ? በማለትም ከፊት ለፊቷም ሲቀርብ ሮዝ ጋር እባላለሁ፣ እኔ የምፈልገው ታንኩትን ነው። ታንኩት? አይ ሲናን ማለት ፈልጌ ነው በማለት ሲናንን እንደምትፈልገውና እንዲደውለት እንዲመጣ ትጠይቃለች። ጄዳውን የምትገኘው የሲናን ቤት ውስጥ ነው። በሌላ በኩል ደግሞ ሲናን እያሳሳቀ ነሲብን እጁን ይዞ እየገተተው ነው። እናም ነሲብ በጣም ደንግጦ ይገኛል። እስኪ በራፉን አንኳኳ በማለትም ይነግረዋል። በዚህ ሰዓትም ላይ ሀባ በራፉን ካንኳኳችሁ በኋላ ይዤልሽ የመጣሁት ሰው ነሲብን ነው አትቀበውም በማለት ይነግራታል። እሷም ነሲብን ይቅርታ ጠይቃው ወደ ውስጥ እንዲገባም ትነግረዋለች። በዚህ ሰዓት ላይ የቤተሰብ ምርጥ እራት ሊመገቡ ሁሉም በተሰበሰቡበት ሰዓት ላይ ቡለንትና እንዲሁም ደግሞ ፔሊን በፈገግታ ወደዛ ስፍራ ይመጣሉ። እናም በመጨረሻ ጄዳ አጭበርባሪ እንደሆነችና ምግብ ቤቱ ውስጥ እየሰራች ያለች ሰላይ እንደሆነች ምግብ ቤቱ እንዲወድቅ እያደረገች ያለችውና የምግብ መበላሸት የወሬ መረጃ እንዲሁም እያንዳንዱ ነገር ከሁሉም ሰዎች ቀድማ እያወቀች ያለችውና አጭበርባሪዋ ሴት ጄዳ እንደሆነች የሲናን እናት በተቀመጠችበት ሁሉም ሰው የጄዳን መጥፎነት ይረዳሉ። በቪዲዮ በቮይስ ኦቨርና በሁሉም ማስረጃ አቅርቦባት ጄዳ ከዛ ቤት ውስጥ እንድትወጣ ትደረጋለች። በመጨረሻም ሲናንና እንዲሁም ደግሞ ጄዳ ተጣሉ። ሲናንም ጄዳን አልፈልግሽም፣ ከዚህ ቤት ቀጢ፣ አይኔም እንዳያይሽ፣ ከዚህ በኋላ ሽርክናችንን አቋርጠናል፣ ገንዘቡንም እመልስልሻለሁ በማለት ያባርራታል። ሮዝ ጋር ወደ ሲናን ቤት ውስጥ እየገባች ትገኛለች። በሌላ በኩል ፔሊን በአይነ ህለዋ አንድ ነገር ታስባለች። እሱም ደግሞ ሲናን ቀለበት ሲያደርግላት ነው። ምክንያቱም ጄዳን ስላባረረች አሁን ላይ ሲናን ተንበርክኮ ታገቢኛለሽ እያለ እየጠየቃት ታስባለች። ግን ይህ ሀሳብ ብቻ ነው። ምክንያቱም ጄዳን ስታባረር አሁን ሮዝ ጋር መታለች። ተመልካቾች ትዕይንታችን እዚህ ጋር እናጠናቅቃለን። ቀጣይ በአዳዲስና በአስደንጋጭ እንዲሁም በአስገራሚ የጣፋጭ በደል ታሪኮች የምንመለስ ይሆናል። ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። መልካም ይዘንላችሁ።